ሰላም የዛሬው ፕሮግራማችን ደግሞ ተስፋ ለቆረጥሽው እህቴ ይሆናል። መሰናክሎች በስተውብሽ ችግርና መከራ ተደራረበውብሽ ባንቺ ብዙ መከራና ስቃይ ሲፈራረቅብሽ ለነበርሽው ተስፋ ቆርጠሽ ለተቀመጥሽው እህቴ ይህም ቀን አላፊ ነው። እጅግ ብዙ አልፉም የመሰልናቸው ሊያልፉ አልፉም ብለን ያሰብናቸው ጊዜያቶች አልፎ አሁን አለንበት ነው። ይህም ቀን አልፎ ነገ ላይ ስንሆን እንደ ትናንት አርገን እናየዋለን እና ይህም ቀን ያልፋል። ለራስሽ ቃል ግቢ። ነገሮች በፈለክሽባቸው መንገዶች ላይሄዱ ይችላሉ። ሰዎች ጀርባቸውን ሊያዞርብሽ ይችላሉ። የሰው ልጅ እንደ ሸምበቆ ነው። ሲዞር ይሰበራል። ተሰባሪ ነው የሰው ልጅ፣ በቃሉም አይገኝም። በዚህ ዓለም ላይ ለመኖር የሚያጓጓሽ ነገሮች ሁሉ ትርጉም ልታጪ ወይም ደግሞ ምንድነው የሚያጓጓሽ ነገሮች ሁሉ ልታጪ ትችያለሽ። ግን ሁላችንም በዚህ ሁኔታ ውስጥ ላይ አልፈን እንደነበርና በዚህ ስሜት ውስጥም ላይ አልፈን እናውቃለን። ወደፊትም እናልፋለን፣ እናልፍም ይሆናል። ህይወት ፈተና ናት። ይቺ ዓለም የፈተናና የመሸመቻ ለዛኛው ዓለማችን ለዛኛው ህይወታችን የምንሸምትባትና የምንሰራባት መልካም ስራዎችን የምንሰራባት አገራችን ናት። ይቺ ምን ቆይባት ጊዜ ማለት ነው። ስለዚህ በዚህም ጊዜ ላይ ተስፋ ልንቆርጥ አይገባም። እጅ ለነገሮችን መስጠት ልናቆም ይገባል። መስጠት የሚባል ነገር ካይምሮአችን ልናዋጣና በተግባራችንም ልናስተካክል ይገባል። ከትናንትና ስህተቶቻችን ልንማር ይገባል። ራሳችንን ልንፈትሽና በማንችላቸው ነገሮች ላይ ችለን ማሳየትና ማድረግ እንደምንችል ለራሳችንም ለሰውም ልናሳያቸው ይገባል። ስለዚህ ልትሸነፊና ልትሰበሪ ልትወርቂ አይገባም። በብዙ መከራ በብዙ ቤተሰብ በብዙ ሰዎች ጉዳት ደርሶብሽ ሊሆን ይችላል። ግን የተሻለ ጊዜ ይመጣል። ነገ የተሻለ ቀን ነው። ታላቅነት ግን በዚህ ከባድ ጊዜ ውስጥ ምንድነው መቼም ተስፋ ቆርጠሽ ጥረትሽን እንደማታቆሚ ለራስሽ ቃል መግባት ይኖርብሻል። ስለዚህ ታላቅነትም የሚገኘው ተስፋ በመቁረጥ ውስጥ ሳይሆን ተስፋ ባለ መቁረጥ ውስጥ ነው የሚገኘው። ስለዚህ ተስፋ ልታጪ ተስፋ ልትቆርጪ አይገባም። ነገ የተሻለ ቀን ይመጣል። ነገ የተሻለ ሰው ይመጣል። በህይወትሽ ልብሽን ሰብሮት አካልሽን ሰብሮት ሄዶ ሊሆን ይችላል። ግን የተሻለ ሰው ይመጣል። የተሻለ ስራ ይመጣል። ዛሬ ላይ የለፋሽበት ስራ ሳይሳካልሽ ቀርቶ ዛሬ ላይ የፈጠርሻቸው ሙያዎች ውጤታማ ላይ ያደርጉሽ ይችላሉ። ግን ጊዜ አለው። ለሁሉም ጊዜ አለው። ያ ቀን ሲመጣ ከፍ ያደርግሻል። አሁን ዝቅ እንዳደረገሽ ዝቅ እንዳልሽው ዝቅ ብለሽ እንደማትቀሪ ማወቅ ይኖርብሻል። ስለዚህ ነገ የተሻለ ቀን እንደሚመጣ ልታውቂና ልትረጂ ይገባሻል ማለት ነው። ስለዚህ ብዙ ሰብረውሽ ይሆናል። ብዙ ነገርሽን አሳጥቶሽ ይሆናል። ግን ይቺ ዓለም የፈተና ጊዜ ወይም ደግሞ የፈተና ሰዓት መሆኗን ልታውቂና ልትረጂ ይገባል። በዛን አጋጣሚ ላይ ነገሮችንም ማመስገን ለምን መተንፈስን እንኳን ፈጣሪ ሲፈቅዶልሽ እየተነፈሽ ስለሆነ ማለት ነው። ስለዚህ አንቺ እየተነፈሽ አንቺ እየተራመሽ መራመድን እየፈለጉ ያሉ ሰዎች አሉ። ስለዚህ በተሰጠን ነገር ካመሰገን ያለንን ነገር ካመሰገን ፈጣሪ ከፍ ብለን እንድንበር ለብዙ ሰዎች እንድንተርፍ ያደርገናል ማለት ነው። ስለዚህ ወንድ ሰብሮሽ ሊሆን ይችላል። ሌላ ወንድ አንቺን የሚጠግንሽ ወንድ ይመጣል። ስለዚህ ተሰብረሽ ከሆነ ትጠገኛለሽ ማለት ነው። ትድኛለሽ። መታመም እንዳለ ሁሉ መዳን አለ። ሰላም መሆን እንዳለ ሁሉ ጦርነት አለ። ስለዚህ ምሽት እንዳለ ሁሉ ቀንም አለ ማለት ነው። ስለዚህ ዛሬ መሰበርሽ ሊገርምሽና ተሰብረሽ ልትቀሪ አይገባሽም ማለት ነው። ስለዚህ በህይወትሽ ይህን ቲፖች ማወቅ ይኖርብሻል።